መምጣት ትፈልግ ነበር ላይፏን ለመቀየር ያንን እያስተማረች ያሳደገችኝ እናት ናት የኔ እናት እንጂ በአቋራጭ ሴትነትሽን ሽጠሽ አርክሰሽ ገላሽን ነግደሽ ትከብሪያለሽ ብላ አላሳደገችኝም የኔ እናት እናቴ በሞተች በአንድ አመቷ ነው ከሀገር የወጣሁት አይደል አረብ ሀገር ሄድኩት ያድሜን 17 አመቴ ነው ምንም በማላቅበት እድሜ ነው የተሰደድኩት ህይወትን ስላስተማረችኝ እድገትን ስላስተማረችኝ ጀግንነትን ስላስተማረችኝ ማደግ ምን ማለት የሰው ጥገኝነት የሚባለውን ነገር አላስተማረችኝ ሁሌም የምትለኝ ልጄ ገንዘብ ይኖርሽ ልጄ እኔ የማወርስሽ ነገር ዕውቀት ነው ተማሪ በህይወት እስካለው ድረስ እኔ ልልሽ የምችለው ተማሪ ለሴት ልጅ ገንዘብ ያስፈልጋታል ገንዘብ ካላት አጣጥቶልቅም ሴት ልጅ እያለች ናት እናት ያስተማረችኝ ስሪ የስሙኒ ስራም ቢሆን ያዥ እያለች ነው እናት ያስተማረችኝ ያሳደገችኝ እንጂ ልጄ ሴት ስለሆንሽ ወንድ ይመጣል ገንዘብ ይሰጥሻል ልጄ ወንድና ማለሽ ብር ትቀበያለሽ ሀብታም ትሆኛለሽ ልጄ እንደዚህ ትሆኛለሽ ብላ የኔ እናት አላስተማረችኝ ያስተማረችኝ ሰርቼ መቀየር እንደምችል ሰርቼ ማንንም ሰው አጠገቤ ባይኖር እኔ ራሴን ከሰራው ለውጪ ማደግ እንደምችል እናቴ በኮንፊደንስ አስተምራኛለች ከናቴ ወሰድኩት ይሄንን ነገር ነው ነገርኳችሁ እናቴ በረሃ ለበረሃ እየተቃጠለች ወይም የዞሬ ስታሳድገኝ ለመኖር ነው ሶ እንደዚህ አይነት ቻሌንጅ ውስጥ መጥቼ ያደኩኝ ልጅ የኖርኩ ልጅ አባትም እናትም ሙና ያሳደገችኝ እናት ጀግና እናት ያሳደገችኝ ልጅ ሁኜ በዚህ ደረጃ ሚዲያ ላይ ወይ ሰው ጠልቶሻል ወይ እከሌኮ ፊንገር አለሽ እንትናኮ ጎረጎርሽ እኔ ተሸማቅቄ አፍሬ ምናምን የምጠፋ ይመስል አይደለም እንደዛ አይነት ልጅ አይደለም ግን የሚያናድደኝ ከደደብ ተማሪ ስትሆኑ ያናድደኛል ደደብ ሲመራችሁ ያናድደኛል ዕውቀት የሌለው ሰው ኮንፊደንስ የሌለው ሰው በራሱ የማይተማመን ሰው የሰለጠነ ሀገር ተቀምጦ ጭንቅላቱን የማያሰራ ሰው 7-8 አመት ተቀምጦ ፐርፌክት የሆነ ላንጉጅ የማይናገር ሰው ወጥቶ ከሀበሻ ጋር የማይገናኝ ሰው ስራ ምን እንደሆነ የማያቅ ሰው በሐሽሽ በዱቄት ጭንቅላቱን አፍንጫውን አጡዞ ዊር ተጠቅሞ ከአሜሪካ ሲስተም ውስጥ ወጥቶ ቤት ውስጥ ቁጭ ብሎ በኦንላይን እናንተን የሚመክር ሰው ተገኘ ብላችሁ ስታዳምጡ ሳይ እውነት እንደ ሴት ልጅ እናደድባቸዋል በጎች እምላችሁም ለዛ እናንተ እኮ በጎች ናችሁ እምላችሁ በምክንያት ነው ህይወትን ለመጣል ህይወትን ለመቀየር የመጣ ሰው ቢሆን ኑሮ አክሴፕት አደርግላችኋለሁ ዋው ላችኋለሁ ህይወት ምን እንደሆነ ያልገባው በሱስ ነገርባችሁ ጡዘው ከአሜሪካ ሲስተም ውስጥ ወጥተው ቤት ውስጥ የሚውሉ ሰዎች እናንተን ራስ ያረጋችሁ ሳይ ያናድደኛል ምክንያቱም እንደነገርኳችሁ እኔ ትላንትና በ17 አመት አረብ ሀገር ሲሄድ ሽንት ቤት ሲሄድ ህይወቴን ለመቀየር ነበር ላይፌን ቼንጅ ለማድረግ ነው ወደዚህ ህይወት የመጣሁት ተደላድሎልኝ ቢሆን ኑሮ እናቴ በህይወት ኑራ ቢሆን እኮ ምናልባት ነጥብ ባላመጣ ኮሌጅ ገብቼ ማር ነበር የመንግስት ሰራተኛ ስለሆነች ማንንም ስለሌለኝ ግን ህይወቴን ለማሸነፍ ሄድኩ ሴት ነኝ ሶ እኔ ባለፍኩበት የህይወት ተሞክሮ ስነግራችሁ ሊያሾው እንደዚህ ነፃነቴን በጣም ነው የምወደው ነፃነት አለኝ ነፃነት ግን ለሶሻል ሚዲያ ቪው ተጠቃሚዎች ወይም ተናጋሪዎች አይደለም ነፃነቴን የምነግራችሁ ነፃነቴን